طيب بسم الله እንግዲህ ከዚህ ከቤቱ ያሉ ጥያቄዎች እስከሚመጡ ድረስ በሚዲያ በኩል የቀረቡ ጥያቄዎች አሉ እነሱ እንዲመለሱ እናደርጋለን የመጀመሪያ ጥያቄ ማለት ነው ምን ይላል በእድሜ የገፋች እናት አለችኝ እንደዚህም ህመምም ያማታል ለማለት ይመስለኛል ህመም ይላል ትንሽ የመርሳት ችግርም አለና መጾም አትችልም ምን ማድረግ አለበት طيب الحمد لله رب العالمين صلى الله وسلم على عبده ورسوله وحبيبه محمد بن عبد الله وعلى آله وصحبه أجمعين يا عند سمانو رميوا قفا ያለች እናት አለችኝ ህመምም አለባት መጾም አትችልም ምንድነው ማድረግ ያለባት የሚል ነው ጥያቄ የመጣው አንድ ሰው መሻር የማይከጀል በሽታ ሲታመም እድሜ አዛውንት ሆኖ ወንድም ይሁን ሴት ትልቅነት እድሜ ቦታ በሚደርስበት ሰዓት በእነዚህ በሁለቶቹ ጊዜዎች ማለት ነው አንድ የእድሜ ችግር ነው ትልቅ ሰው ሲሆን መብላት መጠጣት የማይችል ማለት ካልበላ ካልጠጣ መጾም የማይችል ከሆነ በእድሜ ትልቅነት የተነሳ ማለት ነው ሁለተኛው እድሜው ገና ነበረ ግን በየሰዓቱ በየ2 ሰዓት በየአንድ ሰዓት ወይ በየ3 ሰዓት መብላት ግዴታ ነው ካልበላክ ለህይወትክ ያሰጋሃል ተብሎ ተባለ مثلا مثل مرض السكر የሱካር በሽታን ይመስል ማለት ነው ምሳሌ ያው ታማኝ የሆነ ዶክተር የህይወቱን እንደሚያሰጋውና እንትን የሚለው ነገሮት መሻር የማይከጀል ከሆነ እነዚህ ሁለቱ ፊድየቱ ጧዓሙ ምስኪን በየቀኑ እየበሉ ማለት ነው እነሱ እየበሉ በየቀኑ ድሃን መመገብ እንዳለባቸው በሸሪዓ ወይም እስልምና ያስቀመጠው ወይም የደነገገው ድንጋጌ ስላለ የሚያደርጉት ያው ትበላለች እናቷ በየቀኑ ድሃ ወይም ምስኪንን ማብላት ፊድየቱ ጧዓሙ ምስኪን ሲል አላህ Subhanahu Wa Ta'ala ስላስቀመጠ ይበላል ያበላል ማለት ነው ባጭሩ ይሄ ነው ያለው እንትን በእንዲህ አይነት ላይ ያለው መፍትሄው ነው والله اعلم طيب جزاكم الله خيرا ሌላኛው ጥያቄ السلام عليكم ورحمة الله وبركاته ስላለ ጥያቄ በረመዳን ቁርአን ስንቀራ የሆነ ቦታ ላይ እናቆመዋለን ከዛም ተመልሰን ለመነሳት ወይም ተመልሰን ካቆምንበት ቦታ መነሳት ነው የሚገባው ወይስ ደግሞ ወደ ኋላ መመለስ አለብን ወይም ደግሞ ኋላ ነው የምናነሳው አይቻልም ስላሉ ነው እኔ ደግሞ ፈጽሜዋለሁና ምን ማድረግ አለብኝ حرام ሰርቻለሁ ግልጽ ነው واضح ان شاء الله طيب ሸሪዓ በልብ ወለድ የሚከድ አይደለም በነፍስያ መጓዝ ዝም ብሎ لا سيما في الأونة الآخرة الرسول صلى الله عليه وآله وسلم أوقات እንደሚያንስ ዑለሞች እንደሚሄዱ መሐይምነት እንደሚስፋፋ ሰዎች ጃሂልን መሪ አድርገው እንደሚይዙ ተናግረዋል حتى إذا لم يبقي عالما اتخذ الناس رؤوسا جهالا فسئلوا فأفتوا بغير علم فضلوا وأضلوا ብለዋል ምልክት ያደረገ ሰውየው ማለት ቆመበት ላይ ያቆማል በሚያነሳበት ሰዓት ከዛ ካቆመበት ነው የሚያነሳው እዛ ላይ አይቻልም ወደ ኋላ ካልተመለሰ የሚባል ነገር ከምን እንደመጣኛ የምናውቀው ጉዳይ የለም ያኒ ሰውየው ሲቀራ አያት ወይ በአያት ምልክት ወይም ደግሞ በصفحه በገጽ ወይም በአንቀጽ ቁጥር ላይ ያቆም ያለው ብሎ ሰውየው ምልክት ያደርጋል ወይም صفحه ላይ ምልክት ያደርጋል ገጽ ላይ ከዛ በኋላ በሚያነሳበት ሰዓት ታቆመበት ነው እንጂ የሚያነሳው ወደ ኋላ ተመለስ የሚባል ነገር የለም ላኪን ግን እንትን የለውም የሚል ነው እንጂ ያልነው ተመለሱ ቢቀራ ቁርአን ነው ችግር የለም እዛም እንትን አለ እንትን አለ ላኪን ግን ለተርቲቡ አክትሟል የሚባለው ታቆመበት ቀጥሎ ነው እንጂ የሚቀራው ያ ወደ ኋላ መመለስ አለበት እዛው ላይ እንትን ማለት የለበትም ይሄ ትክክል አይደለም ተብያለሁ የሚባለው ነገር ከየት እንደመጣ ያው እንደመጣ አላህ ሊፈራ ይገባል ነው እንጂ ትክክል ነው ታቆመበት ነው አንድ ሰው አንስቶ የሚቀጥለው ማለት ነው መስራትም ያለበት አማኝ ይሄው ነው በዚሁ ላይ
ማክተሙንና መጨረሱን ምልክት ጨረስኩ ለማለት ምልክት የሚሆነው ምን ነው ከመጀመሪያ ጀምሮ መጨረሻ ድረስ ሲደርስ ስለሆነ በአንድ ቀን መቅራት ስለማይችል በእንዲህ አይነት ሁኔታ እንትን ይላል ቀራለው ያለ ሰው ምናልባት ደግሞ አቅሙ ለቻለ ግን መንገድ የምጠቁመው ነገር ይኖራል እዚህ ላይ እሱ ምን ነው ሱሐበት ረሱልላህ በሰባት ቀን ከተማለው ካለ كيف يحذبون القرآن እንዴት እንደሚከፋፈሉት ሲያስቀምጡ መጀመሪያ ላይ 3 ሱራ ይቀራል ምሳሌ በቀራ አሊ ኢምራን الى اخره 3 ሱራ ለሁለተኛ ቀን 5 ሱራ ይቀራል ለሶስተኛ ቀን 7 ሱራ ይቀራል አራተኛ ቀን 9 ሱራ ይቀራል አምስተኛ ቀን 11 ሱራ ይቀራል ስድስተኛ ቀን 13 ሱራ ይቀራል ከዛ በኋላ ያለው حزب المفصل ስለሆነ ሰባተኛ ቀን ይጨርሰዋል ማለት ነው በእንዲህ አይነት ተበቀራ ጀምራችሁ እችላለሁ ያለ ሰው ለመቅራት በሰባት ቀን እንደማክተም እንዳለበት የሚረዳ ዚዴና ሁኔታዊ ስልቶች ስላሉ አቡ ዳውድ ሱነናቸው ላይ ሌሎችም ያወሩት ዘገባ ስለሆነ በእንዲህ አይነት በሰባት ቀን አከተማለሁ ያለ ሰው በእንዲህ አይነት መቅራቱ የተሻለ ይሆናል والله اعلم طيب جزاكم الله خيرا ሌላኛ ጥያቄ ወይም ደግሞ እዛው ጋር አብሮ ያለ ማለት ነው ጥያቄ አንድ እህቴ ከማግባቷ በፊት ያው አሁን ቅርብ ላይ ኒካ አድርጋለች ነበር ግና ከማግባቷ በፊት حرام ሰርተዋል ስለዚህ ከተጋቡ በኋላ ይሄ ነገር አይሆንም ብያቸው አሁን ተለያይተው ነው ያሉት ስለዚህ አሁን ምንድነው ማድረግ ያለባቸው طيب ያው እንግዲህ አይሆንም ብላ ራሳቸው ፈትዋ ሰጥተው ነው የሚያመጡት ወደዚህ ጉር ተመልከቱ ይሄን እንግዲህ እንደ አይነት ሁኔታ خلاص ራሳቸው ፈትዋ ተሰጡት ምንድነው ምክንያቱ ነው ጨርሰውታል እኮ እንደ አይነት ሁኔታ ይኖራል ብዙ ጊዜ ማለት ነው المفروض ያው الزاني لا ينكح الا زانية او مشركة والزانية لا ينكحها الا زان او مشرك وحرم ذلك على المؤمنين بل الله سبحانه وتعالى ያው ለአማኞች ዝሙተኛን ማግባት አይፈቀድም ራሱም እርስ በርሳቸውም ተሰራርተው ይሁን የሚጋቡት طيب በሌላም ጋር ይሁን ዞሮ ዝሙተኛ መሆኗን እያወቀ ከሱም ጋር ተባልግ ከሌላም ጋር ተባልግ ይሄ حرام ነው የሚፈቀር ነገር አይደለም ማለት ነው ባጭሩ ላኪን እንዲህ አይነት ነገር ከተከሰተ ምንድነው መደረግ ያለበት ነው ወደ መፍትሄው حرام ሰርቶ አንዳንድ ሰው ምን አለ መሰላችሁ ብልግና እሱ ይሰራና የነፍሱን ቅቤ ያደርገዋል ደህና እሱ ምንም ችግር የለም ይላል እሱ ከሰራ ሲጋራ ማግባትን ማለት ነው ሌላ ጋር ከሆነ ይላል እንደብለ እንደ እሷን እንደብያገባለ የነፍሱን እሱ ሲጨማለቅ ከርሞ እንዴት ብሎ እሱ ሲያገባል እንደ አይነትን يعني እንደ አይነት ሁኔታ ይኖራል በዚህ ዙሪያ ላይ ቢወራ የማያልቅና ማለት ብዙ የሚገርምና የሚደንቅ ነገሮች ታያለክ ይጨማለቁና ሲያበቁ በኋላ ላሲየማ ባረገዘ ጊዜ ጉዴን ሸፍነኝ ቤተሰቦቹም እናት ይዛሃለን በተለያዩ በሆኑ አይነት ነገሮች እንዲህ አይነት ሁኔታ ይከሰታል በፊት አላህን መፍራት የለም በዛን ጊዜ እርጉ እንትን በብልግና ወለደች ይባላል የሚል አላህን ሳይሆን ዱንያ ላይ ሰውን የመፍራት ሁኔታ ይኖራል መሳሰል ነገሮች አለ አላህን ሊፈራ ይገባል ቅድም ተቅዋ ተናገርኩ ጋራ አገናዝቡት طيب ወደዚህ መለስ ስንል ሰውየው ባልጎ እሱም ሊሆን ይችላል ሌላ ሰው ሊሆን ይችላል የባለገባትን ሴትዮ ቢያገባ እንዴት ነው ዋናው ነገር ያው حرام ሆኖ ይያለ ኢማም አህመድ በነገራችን ላይ ረሂመሁላህ ታልቶበተች በቀር ብልግና የሰራችን ሴትዮ ኒካ ቢያደርግ ኒካው ባጢል ነው የሚሉት ابن كثير ተፍሲራቸው ላይ ሱረቱ ኑር وحرم ذلك على المؤمنين የሚለው ላይ ገብታችሁ ማየት ትችላላችሁ طيب ተቶበተችሳ ችግር የለም ነው المهم ያው ኢንሻአላህ ያው ይተውበቱ ويرجعوا الى الله ወደ አላህ ይመለሱ ወንጀል መሆኑን ይወቁ ዱንያ ነው አኺራ አይደለም ምንም ስሜትም ቢሆን
ከእንዲህ አይነት ነገር በቃ ሁለተኛ በቃ እንትን ላለ ማለት ቶበት መስፈርቶች አሉት እነዛን አሟልተው ያኒ 4 ወይም 5 መስፈርቶች ይኖሯቸዋል እነዚያን ነገሮች አሟልቶ ይተብቱ ግን ይራቁ የተባለው ምንድነው መራራቅ የሚባለው የሐላል ልጅና የሐራም ልጅ ለመለየት ነው ምክንያቱም በብልግና ጊዜ ተጸንጽሶ ተሆነ ጽንስ ተገይቶ ከሆነ በብልግና ጊዜ የያዘችው ጽንስ የሱ አይደለም የሷ ነው ተየት እንዲያመጣችው ራሷ ታቃለይ ማለት ነው ባጭሩ አባት አለይ ብሎ አይወርስም ልጅ ነው ብሎ ሰውየውም አይወርስም ራሱም ቢሆን ማለት ነው ሽንቱ እኮ ነው ይላል ሽንቱ ነው ግን ቆሻሻ ሽንቱ ነው በሐራም ቦታ ያስቀመጠው እንጂ በሐላል ያስቀመጠው አይደለም ምናልባት እናቴ ይላል እሷ ልጅ ትላለች ይሄ ነው ያለው ስለዚህ ይሄንን ለመለየት መራራቅ አለባቸው የማለም ማለት ነው ማርገዛ ለመርገዟ መለየት ወይማ በወራ በባ ሊሆን ይችላል እንግዲህ በዚህ ነው እንትን የሚራራቁት ቶበት አድርገው በእንዲህ አይነት ያው እንትን ማለት ይችላሉ አላህን እግር መንገድ ሁሉም አላህን እንዲፈራ ምክር ለግሳለሁ والله اعلم ما حيض جزاكم الله خيرا ሌላ ከቤቱ የመጣ ጥያቄ ወረቀት ማለት ነው السلام عليكم ورحمه الله وبركاته አንድ ሰው ፈርድ ሶላትን አይሰግድም ጾሙ ተቀባይነት አለውን طيب واجب صلاه አይሰግድም ጾም ቢጾም ያው እንዴት ነው የሚል ነው ታሪክ الصلاه ካፊር ነው ወይስ ሙስሊም ነው የሚለው ጋራ ነው የሚመልሰን ካፊር ከተባለ የካፊር ስራ ተቀባይነት የለውም ያው ዝም ብሎ ተርቦ ውሏል ማለት ነው ሙስሊም ነው የሚሉ ሰዎች ዘንዳ ታሪክ الصلاه ሙስሊም ነው ወንጀለኛ እንጂ ኩፍሩ ዱነ ኩፍር ነው ከእስልምና አይወጣም የሚሉ ሰዎች ዘንዳ ስራው ተቀባይነት አለው በዚህኛው እንትን ይባላል የሙስሊም ስራ ነው ማለት ነው ለሙሂም ያው ታሪክ الصلاه ሙስሊም ነው ወይስ ካፊር ነው የሚሉ ሰዎች ዘንዳ ነው የሚለየው ማለት ነው መስአላው ሰፋ ያለ ጭቅጭቅና ንትርክ ያለበት ነው ሙስሊም ነው ካፊር ነው ታሪክ الصلاه የሚለውን ማን አራደ الوقوف والمزيد ጭማሬና صفات መመልከትን የፈለገ ሰው شيخ محمد بن هزام حفظه الله ورعاه فتح العلام في دراسة أحاديث بلوغ المرام بمبال المتاوق كتاب اللاتشو الصنمايات الجلال فتح العلام في دراسة أحاديث بلوغ المرام كتاب الصلاة منه مجمر يبارت لي كذلك الشيخ الألباني أقوى شو من عنده يتاوقال كذلك الشيخ محمد علي آدم رحمه الله من عنده هنا يتاوقال መጨረሻ ላይ የያዙት ዞሮ ያው ኺላፍ ነው ሙስሊም የሚሉ ሰው ዘንድ ሙስሊም ነው ወንጀለኛ ነው ስራው ተቀባይነት አለው ማለት ነው ካፊር የሚሉ ሰው ዘንዳ ያው ኩፍር ስራን ስለሚሰርዝ ተቀባይነት የለውም ጾሙ ማለት ነው والله اعلم جزاكم الله خيرا ሌላኛው ليله القدر ከሌሊቱ ከፊሉን ያገኘ ወይንም ጥቂቱን ያገኘ ሙሉውን እንዳገኘ ይታሰብለታል ወይም ደግሞ ይቆጠርለታል ወይስ እንዴት ነው طيب ليله القدر የሚገኝበት ሌሊት ሙሉውን ቆሞ ባያድር የተወሰነውን ከሆነ የቆመው እንዳገኘ ይቆጠርለታል ወይ ለዛ ይመስለኛል ሁኔታው ማለት ነው አጠያየቁ ሙሉውን ቆሞ ባያድር ሌሊቱን የተወሰኑትን ከሌሊቱ ባርት ቆሞ አድሮ በዛ ሌሊት መሆኑ ليله القدر ከተረጋገጠ ليلة القدر قومون እንዲያደረ ይታሰብለታል ወይ ነው ነብዩ ሰለላሁ ዐለይሂ ወአሊሂ ወሰለም ኢሻን በጀማዓ የሰገደ ሱብሂን የደገመ ሌሊቱን ሙሉ ቆሞ እንዲያደረ እንደሆነ የተዘገበ ዘገባ አለ كذلك ኢማም ጋራ ሶላተ ተራዊህን የቆመ كما في اصحاب السنن ሌቱን ቆሞ እንዲያደረ እንደሚታሰብለት ሐይ እንዲያደረገ የተዘገበ ዘገባ አለ إذن በዛ አይነት ሁኔታ በእነዚህ ዘገባዎች ስናይ ወይም ስንረዳ ሌሊቱን ቆሞ አድሯል ማለት ነው ባጭሩ ኢማም ጋር ባይሆን hatta ينصرف ኢማሙ እስከሚጨርስ ድረስ ኢማም ጋራ የቆመ ተራዊህ ሶላትን አሳበ ሱነን የዘገቡት ነው في الترمذي ابي داود وغيرهم صححه الشيخ الألباني يعني ሌሎችም صحيح ያደረጉት ዘገባ ስለሆነ ሌሊቱን ሙሉ ቆሞ እንዲያደረ ስለሆነ በዚህ ዘገባ ሌሊቱን ቆሟል ማለት ነው
ኢንሻአላህ ቆሟል በሚለው በዚህ እነዚህን ታሟላ እንት ነው ግን ከዛ ሌላ ከሆነ በነገራችን ላይ ረመዳን ያው ነብዩ ሰለላሁ ዐለይሂ ወሰለም ረመዳን ሲገባ ሲየማ አሽራ الأواخر يحيي الليل كله وأيقظ أهله ለሊቱ ሙሉ ሀይ ያደርጋሉ ቤተሰቦቻቸውን ይቀሰቅሳሉ ዒባዳ ያሳልፋሉ ላኪን كثير من الناس አላህ የጣለበት ቅጠል እሱን ሲያኝክ በዛ ላይ ሱኑ ብቻ እንኳን አይደለምና ግማሹ ለውዝ ይጨመር ግማሹ ሱካር እንትን ይላል በተለያየ አይነት ጥርሱን እና ጅስሙን አበላሽቶ የሰው ስጋ ሲበላ ሲያማ ሲያጣላ ኢላ አኺሪሂ ለሊቱ ጭራሽ ተራዊ ሲባል ወገቡ በቃ ይንቀጠቀጣል خلاص ኢሻ እስከሚያበቃ ድረስ ግራ ይገባዋል ከዛ ቶሎ ያኒ ሞቀኝ ይላል ቤት ወዲው ግን ያን እየቃማ አይሞቀውም ያን እየቃም ቁጭ ብሎ እንቅልፉ አይመጣም አይደክመውም በእንዲህ አይነት ሁኔታ የሚያሳልፍ ሰው አለ ነው ጾም ኩሊል ነው እንዲህ አይነት ሰው እንጃ እንደው ሐቂቃ ሲታይ ማለት ነው ወዲ አላህ Subhanahu Wa Ta'ala መመለስና አላህ ምንነት ማንነት ማስታወስ ነው ያለበት በእንደዛ አይነት አይደለም ማሳለፍ ያለበት በዒባዳ በዚክር ካልሆነ እንቅልፍ ይተኛ ዒባዳ ነው እንቅልፍ ብቻውን ማለት ነው ቆሞ ሀይ አርጎ አርጋለሁ ብሎ በእንዲህ አይነት ከሚያሳልፍ ተኝቶ ቢያድር የተሻለ ይሆናል ሰዋያማ ጥርሱን አይገል ያው አብዛኛው ተወሮ ጥርሱ አብቅቶ ተሰባብሮ ጥሩ ነገር መብላት ሲያገኝ ስጋና መሳሰል ነገር ጥርስ የተበላሽቷል ይላል ኢላ አኺሪ በመሳሰል ጨርሶ ማለት ነው በዛ ላይ ጅስሙም እንደዛው መላሱም ቁርአን ቅራቢሉት ዱልዱም ዶማ ታቆ ከሆነ መቆፈር አይችልም እንደዛ ሆኖ ነው የሚቀበል ሲንና ሷዲን ለይቶ ማንበብ የማይችል እንዲህ አይነት ሁኔታ ነው የዛሬ ክፍለ ዘመን ትውልድ ያለው ገንዘብ ቢያመጣ በዛው ቢከስብ እሱኑ መሬቱን ሁላ ቢቀይር ወደዛ መሳሰል ነገሮች ይኖራል አለሙሂም ያው በእንዲህ አይነት ሁኔታ ከሆነ ኢንሻአላህ ያው ለሊቱን ቆሟል ይባላል ነው والله اعلم ወይዛኩም الله خيرا ሌላኛው ጥያቄ ይሄም በሚዲያ ሲዘዋወሩ ከነበሩ ጥያቄዎች አንድ ነው السلام عليكم ورحمه الله وبركاته ጥያቄ ሚስት ያለኝ ግን ከሌላ ሴት ጋር ሳወራ ወይ ደግሞ በዘመናኛው ሲጀናጀን ማለት ነው ሚስት የለኝም ብያት ነበር ሚስት የለኝም የሚለውን ቃል ስለተጠቀሙ ሚስቴን ፈትቻለሁ ማለት ነው ወይ ዛክላህ طيب ሴታማ ላይ የሆነ ሰው እየዋሸ ሲል ለማግኘት እንደዚህ ሰደ ነው የሚጠቀመው ምክንያቱም አለ ይካላት ስለማታዩ ላሲየማ በሶሻል ሚዲያ ላይ የሆነ ብር ተልክልኛለኝ ነው እንደ አይነት ሁኔታ ያለው ማለት ነው ባጭሩ ያኒ እንግዲህ እንደ አይነት ኡሸት እንደ አይነት ቅጥፈት እንደ አይነት መሳሰል ነገሮች ያው ብዙ ነገሮች ይኖራሉ አለሙሂም ፍቹ አይገኝም ፈታዋል አለ ሚስት የለኝም ነው ለዛ ኡሸት እየዋሸ ነው ኪሱ ብር ኖሮት ብር የለኝም ብሎ ቢል ኪሱ ብር አለው ኡሸታም ነው طيب ፈታውሽ ካላለ ሚስት የለኝም የሚለው ቃል ፍች ተደርጎ አይቆጠርም والله اعلم مرحبا ሌላኛው ጥያቄ ዝክራ ጥያቄዎች ማለት ነው ለይለቱል ቀድር የገጠመ ሰው የጠየቀውን ሁሉ ያገኛል የሚለው ነገር እንዴት ነው طيب الله سبحانه وتعالى بالقرآن ليلة القدر خير من 1000 شهر يوصاني تلليت عند شي ورق ميدرج عملكو ويم عبادة يتشعل يشورن عبادة يقطعال سايهون يتشعل يتبالو بعند شي ور وسط كميدرج عبادة يتشعل دعاء عبادة يهون اللتال إن شاء الله لكن إذا كان مسلما مستقيما متمسكا بالكتاب والسنة راجيا إلى الله خائفا لله سبحانه وتعالى مسفرتوشنا أموالتو كهونا إن كان بليلة القدر قرطو بامان من يوم قن وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعاني فليستجيبوا لي وليؤمنوا بي لعلهم يرشدون ادعوا الله وأنتم موقنون بالإجابة يالون نبي صلى الله عليه وسلم أن يتناقروا إلى غير ذلك من الحديث والآيات كثيرة بركات تابوا ونقروش اندالوا يوم فليستجيبوا لي وليؤمنوا بي لعلهم يرشدون هذه النقروش كاموا الله وأن بليلة القدر كرتوبة مان من يوم قن ملائكوش يميور دبت سلام هي حتى مطلع الفجر هنا جبت لليت عائشة رضي الله عنها
የትኛውም ሌሊት ይሁን ለይለቱል ቀድር መሆኑን ባውቅ ምን ልበል ስትላቸው اللهم اعني على ذكرك وشكرك اللهم انك عفو تحب العفو فاعف عني يننو اللهم انك عفو تحب العفو فاعف عني بلش بي ብለዋታል ታወቀ ሰውየው በመለክቶቿ በተለይ ይህንን ዱዓ በማድረግ አላህን ይማጸን የለመነውን ያገኛል ኢንሻአላህ والله اعلم مرحبا طيب جزاكم الله خير ሌላ ጥያቄ السلام عليكم ورحمة الله وبركاته عليكم السلام زكاة الفطر አሰሪዎቻችን ቢያወጡልን ይበቃልን ወይስ ራሳችን ማውጣት አለብን طيب ያው ከወር በኋላ زكاة الفطر رمضان ሲጨረስ ከሶላት በፊት የሚሰጥ زكاة الفطر ስላለ ያንዳንዱ على الذكر والانثى الصغير الكبير بايهم من والعبيد يعني بايهم من المسلمين ለሆኑ ሰዎች زكاة الفطر ይሰጣል ያንን زكاة الفطر አስመልክቶ ከነፍሴ ከኪሴ ባላወጣ ሰው ቢሰጥልኝ ምሳሌ ሰው ቤት ሰራተኛ ሆኖን ይመስል ወይም ሆናን ይመስል ወይም ባይሆንም አንድ ሰው እኔ ሰጥቼልሃለሁ ብሎ ቢለው ይበቃል ወይ ነው نعم ይበቃል ለሰውየው እየሰጠለት እኮ ነው እኔ ስላንተ ሆኛለሁ ብሎ ስጦታ እየሰጠለት ስለሆነ جائز ይቻላል ነው والله اعلم طيب جزاكم الله خيرا ሌላኛው السلام عليكم ይላል عليكم السلام ورحمة الله شهر كريم ማለት እንዴት ይታያል ይቻላል ወላ طيب رمضان كريم شهر كريم አንዳንድ ሀገሮች ላይ رمضان كريم ይላል شهر كريم እንኳን የገና እንትን እያልኩ ነው እየሰማሁ ነው شهر مبارك أظل عليكم شهر رمضان እያሉ ነብዩ ሰለላሁ ዐለይሂ ወሰለም شهر مبارك يتبارك ور يتكبر يهون ور ነው እንጂ የሚባለው شهر كريم رمضان كريم አይባልም رمضان الله ነው كريم كريم الله سبحانه وتعالى እንጂ شهر كريم አይደለም رمضان مبارك በማለት ቀይሩት والله اعلم مرحبا ሌላኛው السلام عليكم ورحمة الله وبركاته عليكم السلام ጥያቄ በተራዊህ ሶላትና በተሐጁድ መካከል ምንድነው ልዩነቱ ወይትርስ ማንኛው ላይ ነው የምንሰግደው طيب تراويحنا تهجد عند مندنه ነው الرسول صلى الله عليه واله وسلم كما روت عائشة رضي الله عنها ما كان يزيد في رمضان ولا في غيره على 11 ركعة برمضان هنا كرمضان وجه كأسر عند ركعة يجمرهم الرسول صلى الله عليه وسلم ستل عائشة رضي الله عنها وأرضاها تناقرالك بل لا زقبا يجتهد في رمضان ما لا يجتهد في غيره رمضان لا يلفعلوا ليلا لا يما يلفوتن كرمضان وسط دمو 10 الأواخر لاي الزو رمضان وسط كم يلفوت يبلت يلفعلوا ملو انديت نو سيبال ركعوا قطروا سايون قرآن مقراتو ذكر مذكروا أي مقوموا إلى آخره وأتا تتفطر قدما قروتشاچو اسكمي ابطو استميفقو اسكمي سنتقو درس قيامون ياسرزموت على قطرو ياو هونو እያለ ማለት ነው ስለዚህ ወደ ሶላት ለብቻ ያለ ብቻ የለ ብቻ ሳይሆን الافضل والاولى በላጩና ጥሩ አንድ ሶላት ነው መስገድ ያለበት እሱም ነው ተራዊህ ተሰገደ ያን ያቆመው አለያ ደግሞ እዛኛው ይሄኛውን ይወሰደው ተራዊህን ማለት ነው እዛ ላይ ወይም ደግሞ ማታ የተወሰነውን ሰግዶ ለሊት ላይ የተወሰነውን ይስገድ ያንኑ ማለት ነው ያስለመደውን እንጂ እንደው ዝም ብሎ ያው እንትን እንዳይል መቼም ነብዩ ሰለላሁ ዐለይሂ ወሰለም ረመዳንም ሆነ ከረመዳን ውጭ ኢባዳቸው አንድ ጊዜ ሁሉ ጊዜ ያንኑ ነው አጥብቀው የሚይዙት ተብሏል አፍضልና አውላውን ነው እየነገርኳችሁ ያለሁት መስአላው ኺላፍያ ነው ንግ ያለበት መስአላ ነው والأولى والأفضل الاقتصار بما كان عليه صحابة الرسول صلى الله عليه وسلم وصحابته نبي الناس صحابوቹ ባሉበት ላይ ማሳጠሩ የተሻለ ነው እንጂ ቁጥሩን አስመልክቶ ከፊሩ 20 ምናምን ይልሃል ከፊሩ 30 ምናምን 40 ምናምን ይልሃል 60 80 ይልሃል ሌቱም ሙሉ ቆሞ ቢያድር ምን ችግር አለ ይላል የተለያየ ሆነ አገላለጽና አነጋገር አለ لكن الاقتصار بما كان عليه رسول الله وصحابته الكرام أولى وأحرى بالاتباع በመከተል ይሄኛው የተሻለ ይሆናል በእንዲህ አይነት ማድረጉ የተሻለ ነው ዊትርስ የትኛው ቦታ ላይ እንስገዲ
የሚላለ መሰለኝ ይዙ ጥያቄ ላይ ማድረግ ያለበት መጨረሻ يجعلوا آخر صلاتكم بالليل وترا ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ሌት የምትሰግዱት ሶላታችሁ መጨረሻ ላይ ዊትር አድርጉት ይሄም በአፍضلያ ነው الرسول صلى الله عليه وسلم صلى بعد وتره ركعتين كما ثبت في صحيح مسلم ما مسلم صحيحቸው ላይ እንደ ጸደቀ ከዊትር በኋላ ረካዓተይን የሰገዱበታል ስለዚህ አውላውና አው አፍضሉ አሁንም ዊትርን መጨረሻ ላይ ማድረጉ ነው የሚሻለው ነው والله اعلم طيب ሌላኛው ጥያቄ አሁንም በረመዳን የረቃዕ ክታቦችን ማንበብ እንዴት ይታያል ከሰለፎች አሰራለ ወይስ طيب رقائق لبن يقطنوا ذكر الله مفرات موادد الى اخره كتاب الزهد والرقائق يالو ميبوب مثال ابن حجر العسقلاني رحمه الله كما في بلوغ المرام في اواخر الكتاب كتابه مጨረሻ ላይ መስር رقائق ብሎ ማለት ይሆነ ልብን አስከጃ ያስፈሪ መሳሰር የሆኑ ነገሮችን ማለት ነው አሰራለው ወይስ እንዴት ነው دائما وابدا يقرا رقائق لبون مالت مع التوحيد والعقيدة والمنهاج والتمسك والاستقامة رقائق كل جزء انتني بلو ينبغي يعني كل جزء اللي قراوا انتني لو انتني لمن رمضان لا بيتشي مرطوالنا من على بعد شهر الذكر شهر القرآن شهر يعني التلاوة شهر العبادة سلونا عنده من على بعد الزال يبالي شلال بما نمكن عنده يرسلوا زام لا يقراوا كن كل جزء عنده لرمضان بيتشات بلو كما في يعني صوفي وجوهري مالاين مساسل ان روضه الفائق ان مساسلوچ ان تنبيه الغافلين مساسلوچ እንደ ሆነ ይተብሎ እንደ አይነት የሚነበብ ይኖራል እሱ ኪታቡም አስል የሌለው መሰረተ ቢስ መምሉእ بالغث ውስጡ ማለት ብዙ ማለት አስል መሰረት የሌለው ሆኖ ይያለ ልክ እንደዛ ከሆነ የሌለ ነገር ነው اما اذا كان متمسكا بالكتاب والسنه هون ومنهاج وعقيده ويتستكاكله هون قرآن حديث رقائق يهونو ነገሮችን دائما وابدا ያስታውሳል ታስየማ በረመዳን ደግሞ ስፋት ያው እንትን የሚለበት ሁኔታ ቢኖር ምንም ችግር የለበትም والله اعلم طيب السلام عليكم ورحمة الله وبركاته السلام ورحمة الله وبركاته رمضان እየጾመች በመካከል አመማት ህመሙ በርትቶባት ከረመዳን በኋላ ማልጾመች ረመዳን ከወጣ ከትንሽ ወራት በኋላ ሞተች ይሄንን ቤተሰብ መጾም ይችላል ወይስ طيب من مات وعليه صيام صام عنه ولي الرسول صلى الله عليه وسلم صوم نوربت يموت سو ولي يصوم اللت بلوال بايهون حول هذا الحديث ይህን ሐዲስ አስመልክቶ በርከት ያሉ ዑለሞች ሰውየው አሞት በህመም ምክንያት በልቶ ከዛ ሽሮ ቀዷ የሚያወጣበት ጊዜ ኖሮት ቀዷ ሳያወጣ ጊዜ ያለው ሳያወጣ በሌላ ህመም እንደገና መጥቶበት ቢሞት በዚህን ጊዜ ነው ሲሞት ነው ቤተሰቦቹ ይጾሙለት የሚባለው ይላሉ በርከት ያሉት ዑለሞች ማለት ነው አይ በምንም አይነት ሁኔታም ይሁን ጾም ኖሮበት ቀዷ ለማውጣት የሚመቸው ጊዜ ያገኝም ማያገኝም ጾም ካለበት ሰማዕነሁ ወልዩሁ የሚሉ ዑለሞች አሉ ቀለል ያሉ ናቸው እነዛኞቹ በርከት ያሉት ያንን ብለው ቀዷ ለማውጣት ሳይመቸው የሚመቸው ጊዜ ሳያገኝ ከሆነ የሞተው መጾም ሳይሆን ያለባቸው ቤተሰቦች ማብላት ነው ያለባቸው በማለት አዝማሚያ ይናገራሉ እነዛ በርከት ያሉት ዑለሞች ማለት ነው ዞሮ ያው ቀዷ ለማውጣት የተመቸው ጊዜ ኖሮ ቀዷ ሳያወጣ በሌላ ህመም ከሆነ ይሄ በርከት ያሉ ዑለሞች ስለሆነ የሄዱበት ቀዷ ይወጣለት ሷማዕነሁ ወልዩሁ ተብሏል ያው በይህኛውም አይደለም ይጾምለት ማብላት ነው ሰፋ ያለ ኺላፍ አለ እንግዲህ ያው ይሄንን ታልነቀ ዑለሞቹ ይሄንን ስለሚሉ ያው والله اعلم ይሄን ይመስላል ያለው ሁኔታ ነው طيب مرحبا ከዚሁ ጋር ተያይዞ ያለ ጥያቄ
برمضان يطلبت من رمضان الصمت بقت رمضان يلي دغمو برمضان يطلبت طيب من رمضان الصمت በቀጣይ ረመዳን እርጉዝ ሆና የመጀመሪያውን ሳትጾም ሌላው መጣ ይሄንን መጾም አልቻለችም ሁለቱም ረመዳን ሳትጾም ሶስተኛ ረመዳን መጣበት ምን ማድረግ አለበት طيب በመጀመሪያ ዓመት ልጅ ወልዳ ያጠባይ ነበር አው እንግዲህ ልጅን የሚያጠባ ሰው ሙሉ ማጥባት የፈለገ ሰው ሐውለይኒ ካሚለይ ሊመን አራደ አዩቲም መረዳዓ ነበረ ማሻአላህ እሷ ግን በአመት አርግዛለች طيب አው ሁለት አመት ሙሉ ማጥባት የፈለገ ሰው ሁለት አመት ነበር የሚያጠባው ربما እንግዲህ ከአመት በታ ያስጠላል ልጅ ወይም ደግሞ በወተት በሌላ ወተት ያጠባሽ ነው ማለት ነው طيب المهم ሁለተኛው ረመዳን እርጉዝ ሆነሽ ማለት ነው ችግር የለውም በዛኛው መብላት ተፈቅዶላታል ማለት ነው ሶስተኛ ረመዳን መጣሁን በዚህኛው ምናልባት ንጹህ ተመስላለሽ ማለት ነው طيب ስለዚህ ያው ይሄኛውን ትጾማለች ይሄኛውን ከጾመሽ በኋላ ተጨረሰሽ በኋላ ቀዷዋን ትከፍላለች طيب ቀዷውን ይሄኛውን አሁን የመጣውን ረመዳን ጾማ ሲጨርስ ያለፉ ሁለት አመት ረመዳን ሁለት ወር ስላለባት በሚቀጥሉ ቀናቶች ቀዷዋን ትከፍላለች ምንም ነገር ሌላ የለባትም ምናልባት ያው ይሄ እንኳን ራሱ ዑዝር ነው ጭራሽ በፍጹም እንትን የሚል የለም አላ ሌላ ምን አመለካከት አለ ከዑለሞች ሰውየው መዝሀብ الشافعية يمثل منهم ابن عباس رضي الله تعالى عنه وارضاه ሱኒ መስል ፈትዋ ከነሱ የመነጫ አለ ሰውየው ረመዳን ቀዷን ወሮበት መጾም እየተመቸው ቀዷ ሳያወጣ ረመዳን ቢገባበት አንድ ረመዳን ከሆነ ከጾም ጋራ አንድ ምስኪን በየቀኑ ያብላ ሁለት ረመዳን ቢያልፈበት ሁለት ምስኪን ከማብላ ጋራ ቀዷ ሶስት ከሆነ ወሃከዛ ምስኪኑ በዛው ቁጥር ያርጋል ይያሉ ይላሉ ከዑለሞች ነው لكن كما الرجاء من كان منكم مريضا او على سفر فعده من ايام اخرى ያለው ይሄ ዘላይ ጭራሽ ነገር አይነሳም እሷ አሷብ አልአዕዛር ነች እዚህ አንደኛው እርጉዝና በአንደኛው ያጠባይ ነው ስለዚህ ጊዜም የላትም ማለት ነው ለምትጾምበት ጊዜ ጭራሽ አልተገኘላትም ይሄ እንኳን ኺላፍ ራሱ አይመጣባትም ያም ቢሆን ራሱ በዛም እግር መንገድ ያው ማስረጃ ስለሌለ ቀዷ እንጂ ሌላ ምንም ነገር የለም ነው والله اعلم طيب ሌላኛው ጥያቄ ባለፈው ረመዳን ቀዷ ነበረበት ሳይከፍል ረመዳን ደረሰበት ምን ማድረግ አለበት ቀድሙ ጋራ አንድ ነው ቀዷ ይክፈል በላ ተደጋጋሚ ጥያቄ ስለሆነ طيب قتل ليلى طيب ሌላኛው السلام عليكم ورحمه الله وبركاته ይላል የኔ ጥያቄ መንገድ ላይ ሳለው ሶላት አሳልፏል ቀዷንም አላወጣም የሰው ሶላቱን ያለ መስገዱ ቀዷን ያለ መውጣቱ ይከፍራልና የሚከፍር ከሆነስ ምን ማድረግ ነው ያለበት ጓደኛው ሲጠይቅ ካፊር ነህ እኔም አንተ ካላከፈር ካፊር ነው የሚሆነው አሉ ይሄ እንዴት ይታያል አብራሩልኝ አንተን ታላከፈርኩ ነው የምከፍራለሁ ይላል طيب طيب من لم يكفر الكافر فهو كافر የሚለው ቃይዳ ይዘው እንግዲህ ሶላት ቀደም መጀመሪያ አካባቢ ላይ ያነሳው ይመስለኛል ሶላት የማይሰግድ ሰው ሙስሊም ነው ወይስ ካፊር ነው የሚለው ያው መስአላ ኺላፍ بين العلماء እንደሆነ ብዙ ልንዘናጋ ይገባል ቀደም ተቆም ማርጋቸዋለሁ ومن اراد المزيد والوقوف والايضاح شيخ محمد الشيخ رحمه الله البحر المحيط الثجاج في شرح مسلم ابن الحجاج የሚለውን كتاباቸውንና ባይሆን ዘኺራን አይደለም እየተቆምኩ ያለሁት ይሄንን ነው ዘኺራ ላይ ከሆነ ካፊር ነው የሚለው ነው የሄዱት كذلك الشيخ محمد بن حزام حفظه الله ورعاه فتح العلام في دراسة حديث بلوغ المرام كتاب الصلاة ملولاي
ባቡ ሶላት እዛ ላይ ማየት ይተበቅባቸዋል በየ እንደተቆማ ሰጣለሁኝ ምናልባት ፈትዋ እንትን ለሚሉ ወይም ደግሞ እንትን ለሚሉ ሰዎች ማለት ነው ያው ኺላፍ ከመሆኑ የተነሳ እነ ሸኽ አብዱል አዚዝ ኢብኑ አብዱላህ ኢብኑ ባዝ ረሂመሁላህ كذلك الشيخ محمد بن صالح العثيمين رحمه الله كذلك الشيخ صالح الفوزان حفظه الله ورعاه على القول الراجح كافر ነው ብለው ይሄዳሉ በሳቸው አቅራኒ ነበር الشيخ محمد ناصر الدين الألباني رحمه الله مسلم ነው ይላሉ ኢንካር እስካላደረገ ድረስ ወጁብነቱን አምኖ ማለት ነው ባጭሩ አሁን የጠቆምኳችሁ ኪታቦችን ከመመልከት ጋራ ግን ይሄ ላይ ልብ የምትሉን ነገር እኔ አንተን ታላከፈርኩኝ እኔ ካፊር ሆናለሁ ያለው ልብ እንድትሉብኝ ነው ባጭሩ እንግዲህ ሼኹ አልባኒ ሙስሊም ነው ሲሉ ያው ሙስሊም ነው ብለው ታሪክ ሶላትን ወጁብ መሆኑን አምኑ አልሰግድም ብሎ የተወውን ሰውዬ ተካሶለን ተዘናግቶ የተወውን ሙስሊም ነው ሲሉ እነዛ ካፊር ነው ብለዋል እነማ እነ ሸኽ ابن باز ان الشيخ محمد بن صالح العثيمين او بهوت ያሉ ሸኽ صالح الفوزاني ይመስል على الراجح ያከፍራሉ ከስልምና ያወጣሉ አልባኒ በሳቸው ጊዜ ነው ያለው ብዙ ጊዜ ይገናኛሉ ግን እኛ እንዴት ሙስሊም ያልከው ያልነ እንትን ካፊር ያልነው ሙስሊም አልከ ካፊር ነህ አላሉትም طيب ያው ተነቡህ ሊደረግ የሚገባው የሆነ መስአላ ነው ባጭሩ ማለት ነው መስአላው እንዳለ ይሁን ግን እንደ አይነት ነገር ላይ ተፈጡን ወይም ደግሞ ተሰርዑ ነገሮችን በጥሞና ማየት ግድ ይለናል አሁን ካፊር ነው የሚለው በመርጥ እንኳን እንደው ምሳሌ ማለት ነው በመርጥ እንኳን ካፊር ነው የሚለው لكن ኢልዛም ነው ካፊር ነው ያልኩትና አንተ ሙስሊም ብለሃል ብሎ ይሄ ትልቅ አደጋ የሆነ ነው በኢትሃድ ዑለሞች ተለ በህይወት ያሉት ይሄው በህይወት ያሉትም ሼኽ ሷሊህ አልፈውዛን አሉ ሙስሊም ነው ብሎ ያለን ካፊር አላሉ الشيخ محمد علي آدم رحمه الله مملكة العربية السعودية ላይ ኗሪ ናቸው እዛው ነው የሞቱት ኪታባቸው ጭምር እነሱ ጃለ የሳቸው አቋም ምን እንደሆነ መጨረሻ ላይ ያለው አቋም እንትን አለ ግን ካፊር እንደ እኛ ካፊር ብለ አንተው እንደ ሙስሊም ትላለህ ብለው ካፊር ነህ አላሏቸውም ይኸው በህይወትም ያሉ ዑለሞች አሁን የጠቆምኳችሁ አሉ እንደ አይነት ነገር ላይ መስአላው መስአላ ኺላፊያ ኢህዲያ ስለሆነ በርካታ ጠጠር ያሉ መስአላዎች ስላሉበት እንደ አይነት ነገር ላይ በዝግታና በርጋታ ብናይ እንደው የተሻለ ነው የሚሆነው አጉልቦታ ላይ ከምንሄድ ማለት ነው የዑለሞችን ኪታብ ማስረጃዎች እንዴት እንደሆኑ ጣልባት አልአህዱ الذي بيننا وبينهم الصلاه فمن تركها فقد كفر نبي ብለው ይላል አዎ እኔም ይሄንን ነው የምገድበው ሐቂቃ ነው የምነግራችሁ ሰው ሶላት እንዳይሰግድ እንትን ከሚል እንዲሰግድ መታገል ሐቂቃውን አላህ ካፊር ብለዋል ነብዩ ካፊር በል ዛሂሩን ግን ከማለትህ ጋራ በወዲህ ያሉትንም ከማመዛዘን ጋራ ያሉት ሁኔታዎች እንዴት እንደሆኑ በስፋት ማየትና መዳሰስ ግድላል ነው ባጭሩ ስለዚህ ይሄንን ምናልባት በልክ ቢታይ ጥሩ ነው ሌላ ያው ቀባውን አስመልክቶ እንዴት ነው የሚል ካፊር የሚሉ ሰዎች ከፍሯል ሻሃደተን ያርጎ ይመለስ ምንም የለበትም ማለት ነው ሙስሊም በሚሉ ሰዎች አቋም አሁንም ምንድነው ማለት ነው ሶላቱንም ቀዷ ያወጣል ጾሙንም ቀዷ ያወጣል ማለት ነው መስአላው ያው ብቻ ነው ሌላ ነገር የለም የሚያምነውን ሰውየው መያዝ ይችላል እኔ እዚህ አሁን ጠጠር አርጌ ለመናገርና ለማብራራት የፈለኩት ምንኛውን ነው እኔ አንተን ታላከፈርኩኝ ካፊር ሆናለሁ የሚለውን ነገር በጣም ሊያሰምርበትና አንተ ሌላው ይገባል የሚለውን እንጂ ሌላውን አይደለም ባጭሩ والله اعلم طيب مرحبا جزاكم الله خيرا ሌላኛው السلام عليكم ورحمه الله وبركاته عليكم السلام ورحمه الله وبركاته ምናልባት ተጠያቂ ትመስለኛል ወልጄ ረመዳን ገባ ልጅም 6 አመት ሆኖታል والله اعلم የፈለገችበት 6 አመት አልፎታል ለማለት መሰለኝ ያንን ጊዜ እና እንዴት ነው የሚወጣው طيب ወልጄ ረመዳን ገብቶብኝ እያጸባሁ እንዳለ ከዛው ወዲህ ሳልጾም 6 አመት ሆኖታል ይመስላል አይደል ዛሂሩ ቀዷ ታውጣ ቅድም ያሳለፍነው ነገር ነው ሌላ ምንም ነገር የለም ያው ቅድም ምናልባት ተደጋጋሚ ጥያቄ እንደው የሰው ቅሬታ ላለመስበር አልተነበበልኝም የኔ ያልተጠየቀም ካለማ እንዳይሉ የሚል ካልሆነ በቀር ቅድም ያሳለፍነው ነገር ይኖራል ከፋራን አስመልክቶም ጭምር ተናገር ያለ የሚሉ መሳብ ሻፊዒያና منهم ابن عباس رضي الله عنه وارضاه ያው አለ ምክንያት ሁላ ጊዜ ሲሆን በየወሩ ያንዳንድ ምስኪን እየተጨመረ ይሄዳል የሚል ስላ አለ ያው ማስረጃ የለም
ከማስረጃ በኩል ስለሌለ ያለው ቀዷ ማውጣት ብቻ ነው። ያው እንግዲህ ቀዷ ያለብን ሰዎች ሐቂቃ ደይን የሰው ደይን ሲኖር እንዴት እንሰጋለን? ይሄ የአላህ ደይን ነው። ቀዷ ከአላህ እንትን ግድ ያደረገብን ነው። ፈልኑባዲር ጊዜ ሲኖረንና ጊዜ ካገኘን ቀዷችንን ቶሎ ለመክፈል መታገልና መጣር ነው ያለብን ኢንሻአላህ على القول الراجح من اقوال اهل العلم ያው ቀዷ ማውጣት እንጂ ሌላ ምንም ነገር የለም طيب والله اعلم طيب ከዚህ ጋር ተያይዞ ግንኙነት ያለው ስለሆነ አንድ ጋር እንድመለስ ነው السلام عليكم ورحمه الله وبركاته عليكم السلام ورحمه الله አንዲት እናት የጾም ቀዷ ነበረባትና ነገር ግን ያ ቀዷ ምን ያክል እንደሆነ አታውቅም እንዴት ታውጥ ያለባት ጊዜ ግን ቀን ምን ያክል እንደሆነ አታውቅም እንዴት ታውጥ طيب ተይተይት ተታገል በሌላ ቂያስ ስናደርግ ሶላት እየሰገደ ስንት ረካዓ ነው የሰገድኩት የሚል ሸክ ተመጣበት አነስተኛውን ይዞ ለምሳሌ 3 ነው 4 ነው ብሎ ካለ 3ቱን ይዝና አራተኛውን ትቶ እንትን ይላል ከذلك አሁንም እዛ የተውኩት ቀን 4 ቀን ነው 5 ቀን ነው ከተባለ ከذلك አነስ ያለውን ይዛ በረከት ያለውን ትጾማለች ማለት ነው ባጭሩ ስለዚህ ተጅተሂድ اجتهاد ታድርግ ታስተንትን ታስታውስ خلاص ስታገር ማለት ነው በቃ ባጭሩ ስለዚህ ያለው አማራጭ ይሁንና ይሁ ብቻ ነው ሌላ ነገር የለም والله اعلم طيب ሌላኛው ሰላም አለይኩም ተራዊህ ሶላት ከ11 በላይ የሚሰገድበት ቦታ 8 ሰግደው ለብቻ ኢማሙ ሳያጠናቅቅ 3 ሱትር የሚሰግዱ ጀማዓን መበተን ይሆናልና ኢማሙን መጠበቅ ግዴታ አለባቸው ወይስ طيب جماعه መበተን አይሆንም ሱና ሷል ሙተጠዊ ወአሚሩ ነፍሲ ዋጅብ ሶላት አይደለም ሱና ነው እየሰገደ ያለው አሚሩ ነፍሲ ብለዋል ሱና ሰጋጅ ራሱን አዛዥ ነው ከፈለገ ቀጥላል ካልፈለገ ይተዋል ቅድም ስለ ተራዊህ እና ተሐጁድ ጭምር ያው ተወሰነ መልኩ የዳሰስኩት ሁኔታ ይኖራል ያው የነብዩን ስናይ ከ11 በላይ የለም አውላው አፍضل الاقتصار بما كان عليه الصحابه بما كان عليه الرسول والصحابه الكرام رضوان الله عليهم اجمعين ነው ከዛ በተረፈ ያው ኺላፍ بين العلماء ቢጨምሩ ችግር የለም ይያሉ ጀምሁሩ ዑለማዎች ስለሚያስቀምጡ ያው እንግዲህ ያንን መንቃመ مع الامام حتى ينصرف የሚለው ጋር እንዴት ነው የሚል አይነት ከፊሎቹ ላይ ተዝውላ ያቆም ስላልጨመሩ ከፊሎቹ እስከሚጨርስ ድረስ ነው የሚል ያው ሰፋ ያለ የሆነ ንግግርና ወይም አገላለጽ ከዑለሞች ይኖራል እንጂ ላይ የጀማዓ መበተን አይባልም እየሰገደ ያለው ሱና ነው ጭራሽ ተጥወተም ቤቱ ሊሰግደው ይችላል ማለት ነው ባጭሩ والله اعلم طيب ሌላኛው السلام عليكم ورحمه الله وعليكم السلام ورحمه الله የኔ ጥያቄ ጣቴናሙ ታሽጋለችና ውዱ ሳደር ሌላውን አጥቤ በሷ ላይ አብሳታለሁ ውዱ የተከከለ ነው طيب ያው اسال الله عز وجل يشفيه እንደሽረው አላህ እንምንለታለን ጣቱና ሞጣቱ ታሽጓል ሌላውን ያጥባል ደህናውን በላው ላይ ውሃ ያብሳል ውዱዬ እንዴት ነው ان شاء الله على القول الراجح من اقوال اهل العلم وضوءك صحيح ጥሩ ነው ከፊሎች ያው ሐዲሱ ደካማ ስለሆነ በየ ነው ያን ለማውሳት ያው ዑለማው ቃል እንትን ያልኩት ከፊሎች ተስሩ ስላለው ውሃ ስላልነካው በዛ ለዛ ሲል ተየሙም ማድረግ ያለበት ደህናውን አጥቦ ተላው ላይም ከማበሱ ጋራ እንደገና ተየሙም ያድርግ የሚሉ አሉ አይደለም ከላይ ብቻ አሁን እንደሰራው እሱ እንደሚሰራው አይነት ብቻ ደህናውን አጥቦ ከላይ በውሃ ይበሰው ውዱ ደህና ነው ሌላ የለበትም የሚሉ አሉ وهذا القول ارجح شال የሚለው ይሄ ነው لكن لو جمع ቢሰበስብ ተخلاف ለማውጣት ምንም ችግር የለም ማለት ይሄ መስአላ ያው በእንዲህ አይነት ዑለሞች የተለያየ የሆነ አገላለጽ የሚያወጡበትና የሚናገሩበት የሆነ ነው ችግር የለውም ኢንሻአላህ والله اعلم مرحبا ሌላኛው السلام عليكم ورحمه الله وبركاته وعليكم السلام ورحمه الله ያው በርግጥ ጠያቂው አንዳጎት ነበረኝ ይላል እንደ ጥቅል ከዚህ በፊት የነበሩ ሆኖ ሟቾች አሉ ይስገዱ አይስገዱ አናቀም ሙስሊሞች እንደሆኑ ነው የምናቀው ነገር ግን እነሱ ሰዎች አላህ ይራህማቸው ያን እንላለን መስገዳችንን የምናቀው ነገር የለም ይቻላል ይወሰዳል طيب እንግዲህ ስለማያውቃቸው ሰው ነው ጥያቄ እየተጠየቀ ያለው ሙስሊሞች ሁሉ አይሆኑ አናቀም አላህ ይራህማቸው ብለን ማለት እንዴት ነው طيب እንግዲህ ችግር የለም ካላወቅም ማታቀውን መቼም ሙስሊም ናቸው አይደል
እንግዲህ የምታከውና ተቆጠብ ራስህ ታውቃለህ ማለት ነው ሙስሊም መሆናቸውና ይሁኑ አይሁኑ አናቅም ይሄ ማለት ምን ማለት ነው ሶላት ይስገዱ አይስገዱ አናቅም ነው طيب ይሄ ከሆነ ያው የቅድሙ መስአላ ነው ባጭሩ ሶላት የማይሰግዱ እንግዲህ ይስገዱ አይስገዱ አናቅም ነው አሁን እዚህ ላይ እየተባለ ያለው ይመስለኛል መስገዲያ አለመስገዳቸውን ታወቀ ቅድም የተናገርነው መስአላ አለ طيب አንመለስም ማለት ነው አሁን ይስገዱ አይስገዱ አናውቅምና አላህ ይማራቸው ብለን ማለት እንዴት ነው የሚል ነው እንግዲህ አልአስል ሰው ልጅ ላይ ምንድነው ይስገዱ አይስገዱ እስልምናቸውን አሁን ሶላቱ ላይ ነው እንጂ የተጠራጠረው እስልምናቸውን ያጸደቀ ይመስለኛል ከጥያቄው አይነት መልኩ ማለት ነው ባጭሩ ግን ይስገድ አይስገድ እኛ የምናውቀው ነገር የለኝም ግን እስልምናውን አስብቷል ይመስለኛል እንደዛ ይመስለኛል አይደል واضح ስለዚህ አሱል እስልምናውን ካሰበተ አንድ ሰው አለመስገዱን እስከምታረጋግጥ ድረስ ሙስሊም ነው ብለህ አስበተህ በኋላ ይሄን ነገር ማምጣቱ ትንሽ ስለሚከብድ ኢንሻአላህ ይጁዝ استغفار ልታረግ ትችላለህ ከዛውም አለመስገዱ ራሱ ከተረጋገጠ ደግሞ ባለፈ ቅድም የተናገርኩት መስአላ ስላለ واضح ይመስለኛል والله اعلم طيب ሌላኛ السلام عليكم ورحمه الله وبركاته عليكم السلام ورحمه الله በሱና ሶላቶች ተስቢህና ዱዓ ማድረግ ይቻላል ወይስ ሱና ሶላቶችንስ ወይም ደግሞ ቀብልያዎችን በአዛንና በኢቃማ መካከል ነው ላዚም የሚሰገደው ወይስ በሱና ሶላቶች ውስጥ ነው ወይስ ሱና ሶላቶችን ሰግዶ ተስቢህ ማድረግ ይቻላል በሱና ሶላቶች ውስጡ ተስቢህ ማድረግ ተስቢህና ዱዓ ማድረግ طيب ሌላው መጨረሻው ምንድነው ያልከኝ ሶላቶችን ስንሰግድ ቀብልያዎች ግዴታ በአዛንና በኢቃማ መካከል ነው መሆን ያለበት طيب ያው ሱና ሶላቶች ውስጥ ተስቢህ ማድረግና ዱዓ ማድረግ ይቻላል ወይ ሶላት እየሰገደ እኮ ነው ሩኩዕ ሱጁድ ውስጥ ተስቢህ ሩኩዕ ዱዓ አለ طيب ያደርጋል እንደዛው ነው የሚሰግደው ሌላ ምን ይሰግዳል ሶሉ ከማ رايتموني اصلي ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ያደርጋል ምናልባት እንደው ሲጽፍ ካለው ምናልባት እንትን ሱና ሶላቶችን ሰግዶ ሲያበቃ በዋጅብ ሶላት ሰግዶ ሲያበቃ የሚደረጉ ዚክሮችንና መሳሰል ነገሮችን ከሆነ ጥያቄው ማለት ነው እንደው ምናልባት ይሄ ከሆነ ምናልባት ያው ዋጅብ ሶላትን ለጠቅ ተደርጎ የሚደረጉ ዚክሮችን ሱና ሶላትን ለጠቅ አድርጎ መስገድ ይቻላል ወይ ከሆነ የቢድዓ ኢዳፊያ ያሉ ዑለሞች የሚዘክሩት አለ ይሄ አይቻልም ሰግዶ መነሳት ብቻ ነው እና እዛ ላይ ሶላት ሱና ሶላት ውስጥ ዚክርና ዱዓ ማድረግ ይቻላል ነው እንደውም ረሱል ሰለላሁ ዐለይሂ ወሰለም ሱና ሶላት ላይ ዋጅብ ሶላት ላይ ከሚቆዩት የበለጠ ሩኩዕ ሱጁድ ላይ በዱዓ በዚክር በተስቢህ በጣም ነው يعني حتى كان نهو من قيامه ركوعቸው قريبا من قيامه قريبا من ركوعه يتبالى كما في صحيح مسلم እንደተዘገበ ማለት ነው በዲያረግም የሚገባው የሆነ ጉዳይ ነው ማለት ነው طيب ሌላው ቀብልያዎችን አዛንና ኢቃማ መሐከል ነው አይደል እንደዛግንም ይመስለኛል መስገድ ያለበት ወይስ እንዴት ነው ወቅቱ ተገባ መስገድ ይችላል የግዴታ አዛን መጠበቅ ግዴታ አይደለም ወቅቱ መግባቱን ነው ያን ቀብልያ ይዙር ቀብልያም ከዛ እየተባለ የሚሰገዱትን ዋጅቡን ተከትሎ ለጥቆ የሚሰገዱና ከበፊት ተዋጅቡ በፊት የሚሰገዱ የዋጅቡ ሶላት ወቅቱ ሲገባ ያኛው بعدياው ዋጅቡን ተሰገደ በኋላ ወቅቱ ሳይወጣ ይሰግደዋል ይሄኛው ወቅቱ ተገባ በኋላ አዛን ተባለ አልተባለ ግዴታ አይደለም ያው ወቅቱ መግባቱን ለማሳወቅ ነው አዛን የሚደረገው እንጂ ያው ለሌላ አይደለም ይችላል ነው والله اعلم مرحبا ሌላኛ ጥያቄ ሸይጣን ይታሰራ ሲባል እዚህ ጋር የተፈለገው ሸይጣን ይጅል ነው ወይስ እንዴት طيب يتاثر سو አላየንም ያው الرسول صلى الله عليه وسلم وصفدت الشياطين وفي روايه مرضت الشياطين الشياطين ያው እርግጥ ሸይጣን የሚለው ነገር ሸያጢን الانس والجن የሚለው ስለሚካተት ያው በዛ አይነት ተመርክዞ ይመስለኛል ያው የሚታሰረው ሸይጣን ያኛው እንጂ የኛው ይታሰራል የሚል የመጣ ነገር የለም አላየንም والله اعلم مرحبا ሌላኛ ጥያቄ السلام عليكم ورحمه الله وبركاته አንድ ሴት
ቡዳ ወይም ደግሞ አይንናስ በሽታ ታማሚ ናትና በቁርአን ተከማ ተሽሎት ነበር። ከፀጉርሽ ቆርጠሽ ታጠኚው ሰበብ ነው ጀርበ ነው አሏትና ይሄን ነገር ማድረግ ይችላል? طيب ፀጉርሽን ቆርጠሽ አጥንሽው طيب ጠንቆይ ስራ ነው ይሄ ጠንቆይ ስራ ነው ቁርአን تقرأ عليها ويقرأ عليها وتشفي بإذن الله سبحانه وتعالى بالله فقر تشرالج በእንደዚህ ፀጉርሽን ቆርጠሽ ይሄ ምን አለ መሰላችሁ ቲባቲቦ የሚሰሩ ሰዎች ከልብሱ ቀደድ ያርጋችሁ አንጡ ተጠምጣሙ ተኮፍያው ተሱሪው ተባንቲው ለአኺሪ መሳሰል ነገሮች ተፀጉሩ حتى الرسول صلى الله عليه واله وسلم لا يراسو يتدقمباچو سحر ሲደረግ በምን في مشط ومشاطه وطف وجوف طلعه ذكر مشط እና አሙካ ማበጠሪያ ሲበጠረ እየተበጣጠሰ የሚቀረው ፀጉር ከዛ መሳሰል ነገሮች ይኖራሉ ዳይነ ነገር ይሄ لا ሸወከላ ሌላ ነገር የሚታጠን ዛፍ ቅጠል መሳሰል ዳይነ ነገር ከሆነ ችግር የለም الرسول صلى الله عليه وسلم عند كده عند شيطان نظر في وجهها سبعة مادات ويمدمو في يمبلز عينات عيوننا يسترقوا لها فإن بها النظرات كم النادر قلات يسوين لو على اللبات سيلو تناقروان رقا يميادرقون الصوج النبي صلى الله عليه وسلم أعرضوا علي رقاكم أقربوا السليوان رقاتشون لا بأس بالرقى ما لم يكن به شرك اسكال اللم بدرس رقى شجر يلم سيلو يتناقروا بطون يتاصل عليه ፀጉርሽን ቆርጠሽ ወይም የከረን ፀጉር ወይ የነፍስሽን ፀጉር ወይ የነፍስሽን ልብስ እንደዛ አድርገሽ ያኒ መሳሰል ነገሮች አለና ነው የሆነ ካሙካ ጋራ የተለያየ የሆነ ነገር አለ የሚነካው መሳሰል ይያሉ የሚቀጣጠፉ ቅጥፈት ስላለ هذا لا يجوز والله اعلم طيب ሌላኛው ጥያቄ السلام عليكم ورحمه الله وبركاته عليكم السلام ورحمه الله አንድ ትህት ወልይ ማለትም አባትና በአባት የምትገናኘው ወንድም የላትም እና ያለችው ውጭ ሀገር ነው ልትገባ ፈለገች አው ልትጋባ ፈለገች የሚያገባት ኢትዮ ነው እና በቃዲ ትታሰራለች እንደ ሸሪዓ ቃዲው የትም ሀገር ያለ ነው ወይስ የሚጋቡበት አው የሚያገቡት ያለው ብቻ ነው ያገባት እንጂ طيب ያው እየተናገረች ያለችው አባትና ወንድም እንደሌላት ነው አጎት ካላት ያጎት ልጅ ካላት እነዚህ ነገሮች ሁሉ መሟጣት አለባት ልጅ ካላት ወልይ የመጨረሻ ተፈልጎ ሲጠፋ فالسلطان ولي من لا ولي لها قاضي ወይም ሱልጣን ወልይ ለላሲየት ወልይ ስለሚሆን ይድራታል የትኛው ቦታ ይሁን ቃዲ ችግር የለም ይድራታል መጀመሪያ ግን ያው ወልዮች ከሷ ያሉ ሲጠፉ ነው ቃዲ የሚድረው ስለዚህ እግር መንገድ የሚነሳ ነገር ይኖራል ሰውየው ልጁን መዳር እየቻለ አለቃቢ አይሆንም የሚባል ነገር ይኖራል የተወሰነ እንግዲህ አልዓጀብ የሚገርመው ይሄም ደግሞ እግር መንገድ ምን አለ መሰላችሁ ቃዲዎች የሚያገኙት ጥቅም ስላለ ይሄ መናገር አይፈልጉም يعني ልጁን መዳር እየቻለ ቃዲ ጥራ ቃዲ እኮ የሚጠራው ወልይ ላለላሲየት ወልይ ሲጠፋ ነው መዳር የማይችል ከሆነ ሌላም ሰው ሊዋክል ይችላል እዛው ማለት ነው ባጭሩ إذن ይሄ አይነት ሁኔታ ስላለ ያው ቃዲ ወልይ ሲጠፋ መጨረሻ ላይ ነው ወልይ የሚሆነው እንግዲህ ቢፈልግ አግቢው አለበት ሀገር ያለ ወልይ ይሁን እንት ቃዲ ይሁን አግቢዋ ያለችበት ሀገር ያለ ቃዲ ይሁን ብቻ ቃዲ ይሁን ቃዲ ጋር ሄዶ ቃዲ ነው ይሄ መልሳቸውን የሚሰጣቸው ለጋችሉም ባላችሁበት ሀገር የሚበላቸው አይኒ ዋስራለሁ ብሎ ይበላቸውም የቃዲ ስራ ነው የኛ ስራ አይደለም والله اعلم مرحبا ሌላኛ السلام عليكم ورحمه الله وبركاته عليكم السلام ورحمه الله وبركاته አንዲት በሆነ ሰዓት ያለችበት ቦታ ጦርነት ነበርና ለአላህ ስትል ሰለች ተመጀመሪያ አንዲት በሆነ ሰዓት ያለችበት ቦታ ጦርነት ነበርና ለአላህ ስትል ተሳለች ከዚህ ጭንቀት ካወጣህ 3 ወር ልጾም ብላ ቃል ገባች አው ቃል ገብታ ነበር አሁን ከጭንቀቱ ተገላግላለች ወጣለች ነገር ግን ልጅቱ ኩላሊት ያማታል ረመዳን እንኳን አንድ ቀን ጾማ አንድ ቀን ያፈረሰች ነው የምትጾመው 3 ወር አልችልም 3 ወር ልጾም ነበር የተሳለችው ነዝሯ ማለት ነው እና 3 ወር አልቻለችም ምስኪንን ባበላ እንዴት ይታያል እንዴትስ ነው የማበለው
طيب ነብዩ ሰለላሁ ዐለይሂ ወሰለም ሰላት ለሰውሊ ምንም ያመጣም ምንም ሊገፈተር አይችልም ብለዋል وانما يستخرج به من البخيل የሰሰታም ሰው የገንዘብ ማባከንያ ነው ብለዋል እዚህ ቦታ ላይ ገንዘብ ባይሆን ጉልበቷን ያባከነ ነው ማለት ነው ላኪን ግን ከተሳለ በኋላ መሙላት من صفات عباد الرحمن يوفون بالنظر ويخافون يوما كان شره مستطيرا መሆን ግድ ይላል መጀመሪያ ረመዳን እንኳን አንድ ቀን እየጾመች አንድ ቀን እንደምትበላ ታውቃለች ግን የሚገርመው ነገር እዚህ ላይ 3 ወር እንግዲህ ረመዳን መጾም ያልቻለች ሴትዮ 3 ወር ጾማለሁ ብላ ተመልከቱ እንግዲህ የአይነት ራስን ለወርጣ ዳረግ ማለት ነው ለወርጣ ራስን ለአደጋ መጋበዝ ማለት ነው አልሙሂም ያው ከቻለች አሁንም አንድ ቀን እየበላች አንድ ቀን እየጾመች ተከታታይ ብላ ካላለች 3 ወር ጾማለሁኝ ነው እንጂ ያለችው ተከታታይ የሚል መስፈርት ከለላት አንድ ቀን እየበላች ወይም 2-3 ቀን እየበላች ሳምንት እየበላች አንድ ቀን እንትን እየጾመች በእንዲህ አይነት ጾሟን ትጨርስ ጭራሽ በእንዲህ ማለት ተከታታይ ካልሆነ ስለቷ ማለት ነው አስከታትል ጾማለሁኝ የሚል ከለላት በዝም የማትችል ከሆነ ግን ያው የማይቻል የሆነ ስለትና ያልተጠራ የሆነ ስለት ከፋረቱ ነዝር ነው የሚል ያው ከዑለሞች የመነጫለ የከፋረቱ የሚን የነዝር የሆነ የማይቻል የሆነና ያልተጠራ ከሆነ ከፋረቱ የሚን ነው የሚል ያው ከዑለሞች ፈትዋ የመነጨ ስላለ ጭራሽ የማትችል ከሆነ በእንደዚህ አይነት ሁኔታ ታደርጋለች ማለት ነው والله اعلم مرحبا عليكم من طيب ለሙሳፊር ሰው ሻህዋን የሚያስቸግረው ሰው በጾም ልታገስለት ካልቻለ ካለበት ሰፈር ለቆ ሲሄድ ማግባት ይችላል ከፈለገ ሊይዝ ከፈለገ ሊፈታ እስዲገብ ሻህዋን የሚያስቸግረው ሰው በጾም ልታገስለት ካልቻለ ካለበት ሰፈር ለቆ ሲሄድ ማግባት ይችላል ከፈለኩ ሊይዝ ካልፈለኩ ልፈታ ብሎ ይሻል طيب الرسول صلى الله عليه وسلم إذا أراد سفرا أقرع بين نسائه سفر مهر ሲፈልጉ መልእክተኛው عليه الصلاة والسلام ሚስቶቻቸው ላይ እጣ ይጠላሉ ሰፈር ላይ ያስቸግረኛል የሚል ሰው ሚስቱን ይዞ ሰፈር ይውጣ ወደ 3 ከሆኑ እጣ ይጣል طيب እዛ ለሳምንት ለ15 ሲቀመሽ ያው ያስፈልገኛል ያስቸግረኛልና ከፈለኩ ይዛታለው ከፈለኩ ፈታታለው እዛ እስካለው ድረስ የጨዋታ አይደለም ኒካህ طيب የተፈራ ስሜቱን ይጹም አንድ አለያ ሚስቱን ይዞ ይሄድ طيب ምናልባት ጾም እንዴት ሙሳፊር ነው ሊል ይችላል ነብዩ ሰለላሁ ዐለይሂ ወሰለም من صام يوما في سبيل الله የሚችል ሆኖ መጾም في سبيل الله በመንገር ላይ ሆኖ ጾምን የጾመ ሰው بعد الله ከዛ ሰውዬ ላይ እሳትን አንወጅህ النار 70 خريفا 7 ዓመት ከፊቱ ላይ እሳት ያረቅለታል ብለዋል ስሜቱንም ይሰብርለታል በተለይ ያው ለዛውም ስሜት እየረበሸው ማለት ነው ይጎደዋል ሲባል ነው ሙሳፊር ጾም አይጾምም የተባለው ስለዚህ ያው ومن لم يستطيع ጋብቻን ያልቻለ ሰው فعليه بالصوم فانه له وجاء ብለዋል በተለይ ጾም ላይ እንትን መንገር ላይ ሆኖ እሱ ስሜት የማይችል የሚረብሸው ከሆነ መጾም አለበት ይጾማል ማለት ተመብላት የተነሳ ይሄ ነገር እንትን የሚለው ነው والله اعلم عليكم السلام طيب የሰውየው ጥያቄ ግን የራሱ ሚስት አይመስልም ማለት ቀድሞ ያለችውን ሚስቱን ይዞ በመሄድ ባለመሄድ አይመስልም መፍትሄ ነገርኩት እኮ ነው እንደዛው ነው ሚስቱን ይዞ ይሄድ እንደ አይነት ችግር እንትን እንዳይል እዛ ለምንድን ነው የሚያገባው ኒካህ ጋር ተፈለገ ሊስ ከፈለገ ሊተዋት እኮ ነው ያቺን እንትን የሚለው ማለት ነው በእንዲህ አይነት ሚስት ተሆነ ሚስት አርቆ ያስ የራሱን የቻለ ግልጻው የሆነ ጉዳይ ነው ማለት ነው طيب طيب ሌላኛ በቁኑት ጊዜ ዱዓዎችን ማብዛት አሚን ማለት ምን ይታያል طيب ቁኑት በሚደረግ ጊዜ ዱዓ ማብዛትና አሚን ማለት ጅማን ሳተም በዛው ግር መንገር ምናልባት አንዱ እንዳይመጣ ሌላ ብዙ ይወሳል طيب ዱዓ ማበረከት ዋሪዱን እንጂ ከመጣው ሌላ ማድረግ የለም የሚሉ ዑለሞች አሉ ያንኑ የመጣውን ብቻ ከፊሎቹ ደግሞ ቢጨመር ችግር የለውም ይላሉ
ዋሪዱን እንጂ ከዛ በላይ አይጨመርም የሚል منهم الشيخ الألباني عليه رحمة الله ما بركة ይቻላል ከሚሉ ደግሞ محمد بن هزام حفظه الله ورعاه كما في كتابه المذكور ያው በወሰነው በሆነው ኪታባቸው ላይ ቁኑት ላይ طيب የአይነት ሁኔታ አለ ቁኑትን አስመልክቶ ረመዳን ውስጥ ያው ረመዳን ጋር የተያያዘ ስለሆነ ማድረግ እንዴት ነው ከፊሎች ላ ረመዳን አሽራ አዋኺር ላይ እንትን ከ15 በኋላ እንጂ ከዛው ወዲህ የለም የሚሉ አሉ ከፊሎች ሙሉ ረመዳን ላይ እንጂ ሌላ የለም የሚሉ አሉ ከፊሎቹ በረመዳን ብቻ እንጂ በአማን ቀን የለም የሚሉ አሉ ከፊሎቹ አመቱን ሙሉ በዊትር ላይ ይደረጋል የሚሉ አሉ المهم ያው في قنوت الوتر የምትለውን ዊትር ሻዝ አድርገው የሚሄዱ ዑለሞች ስላሉ المهم ዞሮ ቁኑት አለ ችግር የለም ይኖር ቢያስረዘምም ያው ታቀም በላይ መቼም ማስረዘም ያለበት ቁርአን تلاوة كتاب الله عز وجل እሱን ያስረዘም ይሄኛው መጠነኛ አድርጎ ያድርግ آمين مالته على القول الراجح الجمان ساتم على القول الراجح يتشرع ومن أراد المزيد والوقوف والإيضاح شيخ محمد بن هزام كتاب فتح العلام في دراسة أحاديث بلوغ المرام حقيقة كتاب مهم جدا بطعم انقبقابي أساس سابينا طوي هنا كتاب جمع فيه العلوم الكثيرة بركات يهون قطوچن يسبسب يهون كتاب ስለሆነ ያው በስፋት ያሳሰሱበት ሁኔታ ስላለ እዛ ላይ መመለስ ትችላላችሁ والله اعلم جزاكم الله خير ከዚሁ ጋር ያለ ጥያቄ ምናልባት ጥያቄ ከሶላት ማነው ተሐጅድ ጋር ያነሳው ጥያቄ አለ ከሶላት ካለፉት ጋር የሚካተት ይመስለኛል ወደ ሌላ ጥያቄ ዘካተል ፊጥር በስንተኛው ቀን ነው ማነው ዘካተል ፊጥር መስጠት በስንተኛው ቀን ይጀምራል ቀድሩስ ምን ያክል ነው የሚሰጠው ስለነማን طيب በስንተኛው ቀን ዘካተል ፊጥር ለመስጠት ይጀምራል خلاف بين العلماء ከፊሎች ዘካን አስቀድሞ መስጠት እንደሚቻል ዘካተል ፊጥርን ይቻላል አሉ ከፊሎች ደግሞ ላ የተወሰነ ጊዜ ሲቀረው ተቅሪበን 3 ቀን እንደዛ አይነት 5 ቀን እያሉ የሚሉ አሉ 3 ቀን መቼም አቡ ሁረይራ وقالني رسول الله صلى الله عليه وسلم في حفظ زكاة رمضان በሚል አይነት ሶሂህ ቡኻሪ 3 ቀን ያህል ሸይጣን እየመጣ እየሰረቀው ምክንያት እንትን እያለ ኢላ አኺሪ ሙሉ መዘርዘር አልፈልግም እሱን ግልጻዊ ስለሆነ ማለት ነው ያንን ይዘው 3 ቀን አሉ ከፊሎቹ ላ ወከለኒ ረሱላህ في حفظ زكاة رمضان ይበል እንጂ ከዛም በፊት ሊኖር ስለሚችል የሱ 3 ቀን ተወሳኝ የተከሰተ ክስተት ኖሮበት ከዛ ወዲህም ማስቀደም ይቻላል የሚሉ አሉ ላኪን ነው 2 ቀን 3 ቀን ሲቀራው ማድረጉ የተሻለና አውላ የሆነ ይሆናል قدره من يالنا تبالو هو الصاع لا صاع عندي قلنا نو ميسطو عندي قلنا ولا كيلو سيمزن ሲገለበጥ 2 ኪሎ ወይም ከሩብ ወይም ከግማሽ እስከ 3ም የሚሞክሩ አሉ ዞሮ 2 ኪሎ ተግማሽ 2 ኪሎ ተምናምን እንደዛ አይነት አካባቢ ድረስ መሆኑ የተሻለ ይሆናል ለማን ነው የሚሰጠው የሚልም ተንስቷል የሚሰጠው ነብዩ ሰለላሁ ዐለይሂ ወሰለም ዘካተል ፊጥርን ለሚስኪኖች ምግብ ነው ጡህረተን ሊሳኢም ሚን አልለግዊ ወረፈስ ወጡዕመተን ሊልመሳኪን የተባለው ለሚስኪኖች ነው የሚሰጠው ማለት ነው መሳኪኖች ነው የሚሰጡት አይ መስረፉ ዘካ ነው ብለው ያሉ ሰዎች አሉ አይ መስረፉ على القول الراجح መስረፉ መስረፍ الزكاه ሳይሆን وانما على القول الراجح للمساكن የሚለው ነሱ ስለመጣ ለነሱ ማድረጉ የተሻለ ነው የሚሆነው ማለት ነው والله اعلم طيب ሌላኛው ለይለቱል ቀድር ልዩ የሆነ ምልክት አለው ይባላል የእውነት ነው طيب ለይለቱል ቀድር ምልክቶች ልዩ የሆነ ያው ዑለሞች ያዋሳሉ ያው ከሚዋሱት ውስጥ ነው ባህል ኪላባ ይሰማም ይላሉ የውሻ ጩኸት ድቅድቅ ያለ ጨለማም አይደለም ይላሉ ያው ኃይለኛ ቅዝቃዜም የለውም ይላሉ የዛን ቀን ጧት ፀሐይቱ ጨረሯ ሰው የማይወጋ ሆኖ ነው የሚወጣው ይያሉ ይላሉ ዑለሞች ናቸው ይላሉ ይያልን ያለ ነው ማስረጃ የለም እና ዞሮ ለሊቱን ሁላ ቆሞ ማደር ነው ዋናው እሱ አላግኝ ካለ በመልክቶቿ በእነዚህ ይታወቃሉ ይያሉ ዑለሞች ያስቀምጣሉ ሐዲሱ ضعيف ነው አብዛኛው ምንም እንትን ነገር ስለሌለ ይባላል ከማለት ሌላ የምንጨምረው ነገር ስለሌለ المفروض ليلة القدر በመልክት ብቻ ሳይሆን መጠበቅ ያለበት
ለሊቱን ሙሉ ሀይ በማድረግ ላሲየማ الاشهر الاواخر በተለይ አሽራ الأواخر በተለይ ደግሞ ከአሽራ الأواخر ውስጥ አልአውታር ከአውታሮች ውስጥ እንደገና ደግሞ ለይለተ 27 27 ለሊትን በተለይ ትግልና ጥረት አድርጎ አላህን ለማምለክ መጣር ነው ያለበት والله اعلم مرحبا ሌላኛው ጥያቄ السلام عليكم ورحمة الله ይላል የጥያቄ በረመዳን ሰዓት ላይ ሙሐደራዎችና እንደዚሁም ደግሞ ማነው ሙሐደራን ቢርፎም መስማት እንዴት ይታያል ማለት መጸዳጃ ቤት ያጸዳል ልብስ ያጠበ طيب ሽንት ቤት ወይም ደግሞ መጸዳጃ ቤት ሆኖ ሙሐደራ ቁርአንን እንበለው ለምሳሌ ሐዲስን እንበለው እዛ ውስጥ በኢርፎም መስማት እንዴት ነው ሚል ነው የመጣው ሽንት ቤት ሆኖ ባለበት ወቅት ላይ ያቁሙ ከዛ ሲወጣ ይስማ ረጅም ጊዜ አለው እና ይሄንን الابتعاد مثل هذه الاشياء يتشاء ምክንያቱም قال الله قال رسول الله የሚል ላይ ስላለ ቁርአንም ከሆነ ቁርአን ነው ሐዲስም ከሆነ ሐዲስ ነው ዚክርና መሳሰል ነገሮችን ሽንት ቤት እንዳይወሳ ወይም ይዞ ተይዞ እንዲህ ተገልጾ እንዳይገባ ስለተባለ ድምጽ ስላለ ምናልባት ድምጹን ቀንሶ ጆሮው ውስጥ ስላደረገው እንጂ ያለው ሽንት ቤት ነው ድምጹ እየተሰማ ነው ለሱ ስለዚህ ከዚህ ነገር መራቅ ነው ያለበት ከሽንት ቤት ነው والله اعلم طيب ሌላኛው السلام عليكم ورحمة الله وبركاته وعليكم السلام مرحبا صلاة التراويح ስንሰግድ ቁርአን ይዘን እንቀራለን እና በተራዊህ የምንቀራው ጋር በዛው ቀጥለን ብንቀራ ይበቃልናል አይቻልም ቁርአን እንዳከተማችሁ አይቆጠርም ሲሉ ሰምቼ ነው ጀዛኩሙላሁ ኸይር ማለት እስኪ ጥያቄው ያጠር ለማድረግ ይመስለኛል ተራዊህ በምንሰግድበት ጊዜ ኢማሙ ሲቀራ ለመከታተል ቁርአን ይዘን እንቀራለን ስለዚህ ከዛ በኋላ ኖርማሊ ቅራአታችንን በዛው ብንቀጥል ብናከተም ቁርአን እንዳከተምን ይቆጠራል ወይስ አይቆጠርም የሚለው እንዳከተምን ማለት ራሱ እንደቀራ ለማለት ነው طيب ምናልባት እንዳከተምን ከሆነ ኢማሙ መቼም እየቀራ ነው ይሄኛው አዳማጭ ነው እኔ እንደቀራሁት ተደርጎ ይያዝልኛል ወይ ይመስለኛል ያው ሁኔታው በነገራችን ላይ ቁርአን ይዞ ኢማሙ በሚቀራ ሰዓት ማዳመጥ እንዴት ነው ተወዲሁ ነው ባጭሩ ኢማም ከሆነ የሐፈዘ ሰው ተለለ አይሻ ረዲየላሁ ዐንሃ ባሪዋ ቁርአን ይዞ ያሰግድ ያልነበረ ረዘም አድርጎ ለመቅራት ማለት ነው ላኪን ኢማም ሐፊዝ እያለ እሱ ተኋላ ቁርአን ይዞ ሩኩዕ ሱጁድ ላይ ፈጠቁን መከራውን ኹሹ የሚያበላሽ ሆነ ነው ምን ሊያረግ መጀመሪያ ቁርአን ይይዛል ለማዳመጥ ከሆነ يستمع بأذنه በጆሮው ጸጥ ብሎ ያዳምጥ የሚነበበውን ማለት ነው ምንድነው የሚያመጣው ትርጉም ምናልባት ኢማሙ ሐፊዝ ሆኖ ይጣፋዋል ተብሎ አንድ ሰው ከኋላ የሚመልሰው ሐፊዝ ሰው ከለለ ያ ከፍቶ ሲሳሳት ሊመልስ እንትን ሊል ይችላል ከዛ ውጭ ያለ ኢማም ቁርአን እየቀራ ሰው ተኋላ ተከትሎ ቁርአን ይዞ ኹሹን የሚነፈይ የሆነ ነገር ስለሆነ الأولى الابتعاد عن مثل هذه الأشياء كندي هاي النجار مراق طرونه نبي صلى الله عليه وسلم إن عبد الله بن مسعود قرآن بمكر الله شو كذي كلا مسمع سيفلقوا قرآن شو كفتوا أيضا لم يدمطوا يعلوت إذا قرئ على القرآن فاستمعوا له وأنصتوا ستبلعوا علمتون يا رو قرآن الله سبحانه وتعالى ستبلوا يا علمت قرآن من عصر السو من أنكر فهو واجروا كجبوا كذبوا على يالله كلا اللي عليه هون اللي تعلنوا كذا لا سبب ما دامتوا أجر يغني القرآن بمسمعته أجر نوم يغني قرطوان لم يبالوا راسه يجعلني يسوع لم يقرأ ያለው ኢማሙ ነው ይሄ በማዳመጡ ትልቅ አጅሪን ወረዋል እያስተነተነ ያርምጠው ይስማው ነው والله اعلم مرحبا طيب يقرأ لك ويقول الصوت السلام عليكم ورحمة الله وبركاته عليكم السلام ورحمة الله وبركاته قضاء ያለበት ሆኖ ሳለ የሸዋልን 6 ቀን ቅድሚያ መጾም ይችላል ማለት ግን መቅደም ያለበት ቀضاء ወይስ የሸዋሉ طيب شو ማለት رمضان قضاء አለበት شوال درسنا سنة ومن صام رمضان ثم أتبعه 6 من شوال ያው ظاهر نص لفظ قلت هنا يمسرنيال من صام رمضان
ثم أتبعه 6 من شوال ترتيب ስለዚህ ገና ረመዳን አልጨረሰም ማለት ነው እሱ መጀመሪያ ዋጅቡን እንትን ይበል ከዛ በኋላ ያው ሱናውን ይጾም هذا هو الراجح لكن شيخنا العلامة الشيخ صفي الله عباس الهندي رحمه الله أنت حفظه الله አይጾም ማለት አይደለም ይጾም በማለት ሌሎችም ዑለሞች የሚናገሩት ሁኔታ አለ لكن እንደው ነሱ ዛሂር ስናይ من صام رمضان ثم أتبعه 6 من شوال ዛውን ረመዳን ዋልጾመው ሙገና ጎደሉ አለ ማለት ነው ዘን ማስከታተል ደግሞ መስፈርት አይደለም ረመዳኑን አስቀድሞ ይጾም ከዛ በኋላ ሸዋል ከረመዳን ጾም ያለበት መጨረሻ ላይ ሙሉ ከሆነ መቼም ላይ ያገኘው ይችላል ሸዋልን ጎደሎ ከሆነ ግን ጾሙን ዋጅቡን አስቀድሞ ያኛው ከሸዋል በኋላ ይጾም ጾሙን ተጨረሰ በኋላ ነው والله اعلم طيب ሌላኛው ጥያቄ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ጥያቄ ከሆነች እህት ተጣለች በጣም ድንበር ስታልፍብኝ ራሴን ለመከላከል ለሷ የጣልኩት ድንጋይ ሌላኛዋን እህት መታዋት ልጅቱ በጣም ተጎድታለች ብዙ አጥንቶችም ወጥተዋታል ይሁሉ ሲሆን እኔ እንደመታዋት አታውቅም ወፍ ጠባቂ የመታት መስሏቸው ዝም ብለዋል የልጅቱ መጎዳት የአጥንት መሰበር የደም መፍሰስ ምክንያቱ እኔ ነኝ ምን ላድርግ እንዳልነግራቸው ፈራ በጣም ወዳታለሁ ተጣላኝ ይሆናል ነገር ግን ለዛ ጭኛይቱ ልጅ ወይንም ለተጣላችን ነግራታለሁ ላንቺ ጣልኩት ድንጋይ ነው ለሌላ የመታብኝ ብዬ እባካችሁ ምን ላድርግ ልጅቱ ታማለች ብትሞትብኝስ ዘክና طيب ያው ግሪያን አስመልክቶ ለሶስት ይከፈላል خطأ عمد شبه عمد የሚባል ነገር هذا خطأ بين ግልጽ የሆነ ስተት ነው ሌላ ሰው ላይ የተወረወረ ነው ግን በነገራችን ላይ ሰውን ለማጥቃት ወይም ሰውን ለመምታት ሰው ላይ እርምጃ ለመውሰድ የሚያመጣው መዘዝና አደጋ ከወዲሁ ምክር ይሆናት ይመስለኛል ይኸው በጣም የምትወዳት ነው የመታችው ማለት ነው አልፎ መልከት እንግዲህ እንዲህ አይነት ሁኔታ ሁልጊዜ የማይቆስል የማይሽር ቁስል ልቧ ላይ መጥቷል ማለት ነው ያው ሰውየው ግልጽ የሆነ ስተትን አስመልክቶ ቅሷስ የለም ካሳ ነው ያለው አላው ላይ ማለት ነው ማለት ካሳ ሲባል እሷን ማሳከም መሳሰል ነገሮች የጠፉ አካሎች ለምሳሌ አይን ቢጠፋ እግር ቢቆረጥ ወሃከዛ መሳሰል የሚሰጡ እስላም ያስቀመጣቸው የሆኑ ካሳዎች አሉ ሙገለዝ ሙኸፈፍ ተደርገው የተቀመጡ የሆኑ በዛ አይነት መልኩ ቂሷስ ስለሌለ በስተት ሌላ ላይ ተራምዶ ስለሆነ ያለው ያው እንግዲህ ምናልባት እንግዲህ ብዙ ደም ፈሷል አጥንት ተሰባብሯል ኢላ አኺሪ መሳሰል ነገሮች ይኖራል ይሄንን ያው ሐኪሞች የሚፈጀው ነው እንትን የሚለው ኢላ አኺሪ መሳሰል ነገሮች ስላለ ያን ነገር የመክፈልና ካሳ እስላም ያስቀመጠው የሆነውን ነገር ማድረግ ከሷ የሚጠበቅባት የሆነ ነው ማለት ነው ያው ታቃለች እነሱ ግን ያውቁም ፈራሁ በነገር ኢላ አኺሪ መሳሰል ነገር ይኖራል እስላም ባለበት ሀገር የሚደረገው ነገር ያ ነው ይሄን ነገር እችላለሁ ካለች ያው ባለማወቅ የተሰራ ነው ተብሎ ይሄን ነገር መስራት ነው ያለው እስላም የሚፈርደው ይሄን ነው እንግዲህ ያ በሶስት ሲከፈል አንዱ በስተት አንዱ በሽብህ አልዓምድ አውቆ በማይገል ነገር ጋሊበን ሁለተኛው አውቆ የሚገለለው ይሄ خطأ በይን ግልጽ የሆነ ስተት ስለሆነ በዚህ ላይ ያለው የሚደረጉ የሆኑ ካሳዎችና ተመጥኖ የቁስለቱ ልክ የሰበራቱ ልክ እና የአይን ነው የጠፋው እግር ነው የጠፋው ወይስ አፍንጫ ነው የተጋጠጠው ኢላ አኺሪ ወይስ ሱልብ የሆነ የሴት ማለት ምን የሚቀመጥበት ቦታ የወንድ የሴት ወይስ ኢላ አኺሪ መሳሰል የራሱን የቻለ ሰፋ ያለ ድንጋጌና ብይን ስላለው ብንዘረዝር ወቅትና ጊዜ ስለማይበቃን ዞሮ ያለው እሷ ላይ ያው እነዚህ ነገሮች ሰፋ ባለ ሁኔታ ተዘርዝሮ ያንን ተቻለች ያንን ማድረግ ነው ያለው ማተውባ ወልኢናባ ከዚህ ጋር ነው ያለባት والله اعلم طيب ያው ከሰዓት ዙሁር ሰዓትም ሄዷል ያው አዛሊል تقريبا ወደ 10 ደቂቃ አካባቢ ይመስለኛል ያለው ማለት ነው አዛን ራሱ ማለት ነው ተቀርቧል ስለዚህ ውዱእ ማድረጊያ ችን ጊዜ ስለሆነ نسأل الله عز وجل
يرينا حقا حقا ويرزقنا اتباعه ويرينا الباطل باطلا ويرزقنا اجتنابه بما لسمتوا متكم سوتش الله يدركني يالكن نكتفي بهذا المقدار وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته